መጽሐፍ ቅዱስ ሳነብ ሕይወት ያላቸው ነገሮች የተገኙት እንዴት እንደሆነ ሳውቅ እንዴት ደስ እንደሚለኝ። ሕይወት ያላቸው ነገሮች የተገኙት እንዴት እንደሆነ ማወቅ ትፈልጋለህ? ይህ ቪዲዮ ላንተ ነው። በዚህ ሀሳብ አንተ ተስማማለህ? አንዳንድ ሰዎች ግን የተገኙት በድንገት ወይም በዝግመታዊ ዕለት እንደሆነ ይሰማቸዋል። ይህ ግን እውነት እንደሆነ ብናስብ ልንኖር የቻልነው በአጋጣሚ ነው ማለት ነው። ሕይወት ያላቸው ነገሮች የተፈጠረው በአምላክ ከሆነ እንዲህ ያደረገበት አምላክ የራሱ የሆነ ዓላማ አለው ብለህ ማሰብ ምክንያታዊ ይሆናል ብዬ አስባለሁ። እና ምድርን የተገኙት እንዴት እንደሆነ ማወቅ ከፈለግ ዘፍጥረት 1 ከቁጥር 1 ላይ አንብብ። አምላክ በመጀመሪያ ምን አደረገ? ሰማይና ምድርን ፈጠረ። አብዛኞቹ ሳይንቲስቶች ግን ምን ይላሉ? ሰማይና ምድር መጀመሪያ እንዳላቸውም ይስማማሉ። አምላክ ሰማይና ምድርን የፈጠረው እንዴት ነው? ኃይሉን፣ መንፈሱን፣ ቅዱስ መንፈሱን በመጠቀም ከዋክብትን ፕላኔቶችን ጨምሮ ጽንፈ ዓለም ሁሉ ነገሮች ሁሉ ፈጥሯል። ዘፍጥረት 1:2 ላይ ታገኘዋለህ። አምላክ ምድርን የፈጠረው ለምንድን ነው? ወይስ አምላክ ምድርን የፈጠረበት ዓላማስ ለምን ብለህ ታስብ ይሆናል። መኖሪያ እንድትሆን ነው፣ ለከንቱ አልፈጠራትም ይላል ኢሳይያስ 45:18 ላይ ማንበብ ትችላለህ። ለዓለም መኖር የሚችሉበት ምቹ መኖሪያ እንድትሆን አድርጎ አዘጋጅቷታል። ኢሳይያስ 40:28 ላይ እና ከ42 እስከ 5 ያለውን ብታነብ ይበልጥ በመጽሐፍ ቅዱስ ላይ ያለህን እንድትበረታና እንዲያጠነክር ይሆናል። በሳይንስ እንደተረጋገጠው ምድር ከሌሎች ፕላኔቶች ልዩ ናት። የሰው ልጅ በሕይወት ለመኖር የሚያስፈልጋቸው ነገሮች በሙሉ አሟልቶ የያዘ ሌላ ፕላኔት የለም፣ አልተገኘም እስካሁን። ሶስተኛው የሰው ልጅ ከእንስሳቶች የሚለያቸውስ ምንድን ነው ብለህ ካስበህ ታውቃለህ? አምላክ ከፈጠረ በኋላ ምድርን በሙሉ ከፈጠረ በኋላ ሕይወት ያላቸው ነገሮችንም ፈጥሯል። በመጀመሪያ ምድርን ከእንስሳት ከእጽዋት ሁሉን ነገር አድርጎ ከፈጠረ በኋላ ሰውን በራሱ አምሳል ነው አይደል የፈጠረው። ስለዚህ የሰው ልጅ ልዩ የሚያደርገው ምንድን ነው ብለህ ጥያቄ ይሆንብሃል። የተፈጠርነው በአምላክ መልክ ስለሆነ እንደ ፍቅር፣ ፍትህ ባህሪያት ያሉትን ማንጸባረቅ እንችላለን። በተጨማሪ አምላክ የፈጠረው ቋንቋ የመማር፣ ውብ ነገሮችን የማድነቅ፣ ሙዚቃ የማዳመጥ፣ የመስማት እንዲኖረን አድርጎን የፈጠረን፣ እንዲሁም ከሌሎች በተለየ ልዩ አድርጎን ወይም ከእንስሳት የተለየ ልዩ አድርጎ ያደረገን ባህሪያችን ፈጣሪያችንን ማምለክ ስለምንችል ብቻ ነው። በዚህ ፔጅ ላይ መጽሐፍ ቅዱስ ጥናት አንዳንድ ሀሳቦችን ሪኮመንድ ስለማደርጋቸው ይህንን ፔጅ ፎሎ ማድረጋቸውን ደግሞ እንዳትረሱ።